2 ላይ ቁጥር 1 ላይ ያለውን እግዚአብሔርን ቃል ነው ዛሬ ይዤላችሁ የመጣሁት። ቁጥር 1 እና 2 ላይ እንደምታውቁት የእግዚአብሔር ቃል በተለያየ ምክንያት አንብበነዋል። በተለያየ ጊዜያት እግዚአብሔር በዚህ ቃል ውስጥ ተናግሮን ሊሆን ይችላል። ለብዙዎቻችን ይህንን ቃል እናውቃለን ብዬ አስባለሁ። ቁጥር 1 ላይ በመጠበቂያዬ ላይ እቆማለሁ፣ በአምባም ላይ እወጣለሁ፣ ስለ ክርክሬም የሚመልሰውን አውቅ ዘንድ እመለከታለሁ እያለ አንባቢው ይህንን ቃል ነብዩ የተናገረውን ቃል ነው እና በአጠቃላይ በዚህ መልእክት ላይ ብዙ መልእክቶች ብዙ ሀሳቦች በመልእክቱ ውስጥ አሉ። እኔ የማነሳው ክፍል ግን ምናልባት ቁጥር 1 እና 2ን ሲለጥቅም ቁጥር 3 ብቻ ሊሆን ይችላል። ይሄ ባለራዕይ ይሄ ነቢይ የሚናገረው ምንድን ነው? መቆሜ ያለው እጠብቃለሁ፣ የምጠብቅበት ቦታ ቆሜ እጠብቀዋለሁ እና እግዚአብሔርን በሚጠብቅበት ስፍራ ላይ እጠብቃለሁ፣ በአምባ ላይ ደግሞ እወጣለሁ፣ ስለ ክርክሬ የሚመልሰውን አውቅ ዘንድ አይ ዘንድ እግዚአብሔር ስለ ጥያቄ የሚመልሰውን ሁሉ አውቅ ዘንድ ግን እመለከታለሁ እና ከእግዚአብሔር ጋር ሙግት ያለው ሰው ነው። ይሄ ሰው በአጠቃላይ የሚታወቀው ከክርስቶስ ኢየሱስ ልደት በፊት የነበረ ታላቅ ሰው ነው። እንግዲህ ከደቂቅ ነቢያት መካከል አንዱ ነው። ደጋግሜ ስለ ደቂቅና ስለ ታላላቅ ነቢያቶች እንደምናገረው አንዳንድ ሰዎች ደቂቅና ታላላቅ ነቢያቶች የሚባሉት በጸጋቸው ሳይሆን በሰጡት የአገልግሎት ምዕራፍና ባበረከቱት አስተዋጽኦ ልክ እንጂ ትንሽና ትልቅ የሚባል የነብይነት አገልግሎት የለም ሲጀመር። ምክንያቱም የጸጋ ሁሉ ባለቤት እግዚአብሔር ነው። ስለዚህ ይሄ ሰው ከነዚህ ከጠቀስኳቸው ደቂቅ ነቢያት ከምንላቸው መካከል አንደኛው ነው። አንደኛ ውስን ምዕራፍ ነው ያለው፣ 3 ምዕራፍ ነው ያለው። በነበረበት ውስን የአገልግሎት ዘመን ላይ ግን ጠንካራ የሚባል ሙግት እግዚአብሔርን የሞገተ ሰው ነው። ከእግዚአብሔር ጋር የተጨቃጨቀ ሰው ነው እና ከእግዚአብሔር ጋር የተጨቃጨቀባቸው ምዕራፎች ወይም ደግሞ ጥያቄዎች ገራሚ ናቸው። ምናልባት የብዙዎቻችን ሕይወት በዚህ ጊዜ ዕንባቆም ባይኖርም ልክ እንደ ዕንባቆም አይነት ጥያቄ ግን ያለን ሰዎች በየሰፈሩ፣ በየመንደሩ፣ በየከተማው፣ በየሀገሩ እንደምንኖር ምንም ጥርጥር የለውም እና ልክ ይሄኛ አይነት ጊዜ ነው የሚመስለው። ዕንባቆም የተከራከረበትን ጊዜ አሁን እኛ ወዳለንበት ወደዚህ ዘመን አምጥተን በራሳችን መነጽር ብንመለከተው ልክ ይህንን ጊዜ እንደምናስብ አምናለሁ እና የዚህ ሰው የጭቅጭቆች 3 ናቸው። እስከ መቼ የሚል ሰው ነው። በብዙ በንግግር ውስጥ አብዛኛውን ሀሳብ ላይ እስከ መቼ ዝም ትላለህ? እስከ መቼ አትመለከትም? እስከ መቼ አትመጣም? ለምንድን ነው ኃጢአተኛው ጻድቁን ይውጠዋል? ፍርድ ተጣሟል፣ ፍትህ ተዛብቷል፣ አንተም አልመለስክም፣ አንተም አታይም የሚል ሙግታዊ የሆነ መልእክት የያዘ ደብዳቤ ነው እና በደብዳቤ ውስጥ የምታገኙ ጥቅልል ሀሳብ እግዚአብሔርን የሞገተበት ነገር እንደሆነ ታያላችሁ እና እስከ መቼ ነው የሚልም ሀሳብ አለ። እስከ መቼ ነው እና መቼ ነው የምትመጣው የሚል ጥያቄ ያለበት የመጽሐፍ ቅዱስ ክፍል ነው ማለት ነው እና እንግዲህ በዚህ ውስጥ እያለ ነው እግዚአብሔር አምላክን ይጠይቀዋል እና በመጠበቂያዬ ላይ እቆማለሁ፣ በአምባም ላይ እወጣለሁ፣ ስለ ክርክሬም የሚመልሰውን አውቅ ዘንድ እመለከታለሁ፣ ክብር ለእግዚአብሔር ይሁን እያለ ይቀጥላል። ራእዩ እስከተወሰነ ጊዜ ነው፣ አይዘገይም፣ ደግሞም ቢዘገይም በእርግጥ ታገሰው ይመጣል እያለ ሀሳቦቹን እየደረደረ ይናገራል እና ወዳጆቼ ይህንን እግዚአብሔርን ቃል ሳካፍላችሁ በዚህ አይነት ህይወት ውስጥ ናችሁ፣ እግዚአብሔርን በመጠበቁ ስላላችሁ ሰዎች ነው እና መልእክቴ እግዚአብሔርን መጠበቅ በሚል ነው የማካፍላችሁ እና ፈተና አለው፣ ቻሌንጅ አለው፣ ተግዳሮት አለው። እግዚአብሔርን የዛሬ 10 ዓመት ጠብቅ ነው፣ የዛሬ 5 ዓመት ጠብቅ ነው፣ አሁንም ጠብቅ ነው የምትለን የሚሉ በጣም ብዙ ሰዎች አሉ። እውነት ነው፣ እግዚአብሔር ይጠበቃል። መቼም እግዚአብሔር እድሜን ከጤና ጋር እስከሰጠን ድረስ በዚህ ምድር እስካለን ድረስ የማንጠብቃቸው በጣም ብዙ ነገሮች ሊኖሩ ይችላሉ። እየጠበቅናቸው የሚሄዱ ነገሮች ሊኖሩ ይችላሉ። እግዚአብሔር ግን እስከ ፍጻሜ የሚጠበቅ አምላክ ነው ማለት ለእግዚአብሔር ቀን ቀመር አውጥተንለት ከዚህ እስከዚህ ብለን አስመርንለት ማለት ነው። እስከዚህ ጊዜ ከመጣ ጠብቀሃለሁ፣ ከዚህ በኋላ ካልመጣ ጥዬ እሄዳለሁ የምንለው የድርድር ሀሳብ አይደለም። ባይዘወይ እግዚአብሔር ማለት በድርድር የምንደራደረው አምላክ ሳይሆን ፈቅደን የምናመልከው አምላክ ነው። እግዚአብሔር የተባረከ ይሁን። ጥያቄዎቻችን መቼም ይመለሱ፣ መቼም ይምጡ፣ መቼም ክንውን ያገኙ አያገኙ እሱ የጊዜ ጉዳይ ነው። እኛ ግን እግዚአብሔርን ስንከተል ወይንም ደግሞ ጌታን ስናመልክ ይህንን ካደረግክልኝ ከአንተ ጋር እቀጥላለሁ፣ ይህን የማታደርግልኝ ከሆነ ደግሞ በዚህኛው መንገድ እሄዳለሁ ብለን የምናስፈራራበት መንገድ የለንም።
እግዚአብሔር ለዋላዊ ነው። እግዚአብሔር ዘላለማዊ ነው። እግዚአብሔር ገዢ ነው። ክብር ለኢየሱስ ይሁን። ለዋላዊ የሆነውን አምላክ፣ ዘላለማዊ የሆነውን አምላክ፣ ገዢ የሆነውን አምላክ በምንም መንገድ በምንም ሁኔታ የእግዚአብሔርን የዘላለም አጀንዳ እኛ እስክንረዳ እንጠብቀዋለን እንጂ እግዚአብሔርን በግድ ብለን ማለት ነው እኛ ወዳለንበት ሁኔታ እግዚአብሔርን ልናመጣው አንችልም። እግዚአብሔር አምላክ የሚታመን አምላክ ነው እና የዚህ ሰው እግዚአብሔርን የሚጠብቅባቸው ስፍራዎች ሁሉ ተጠቅሰዋል። እና እጠብቅሃለሁ፣ በቦታዬ ላይ እሆናለሁ፣ አንተ ወደ እኔ እንደምትመጣ አውቃለሁ የሚል ሕሳቤ ያለው መልእክት ነው ዕንባቆም ይዞ በእግዚአብሔር ፊት እየሞገተም እየተናገረም ያለው። ይህ የእግዚአብሔር ቃል በእኔና በእናንተ ሕይወት ላይ ምን አይነት ግንዛቤ፣ ምን አይነት ሕይወት፣ ምን አይነት ትርጉም እንደሚሰጠን ነው መመልከት አለብን ብዬ የማስበው። ወዳጆቼ እንግዲህ የአጠባበቃችን ጉዳይ ይለያያል እንጂ በጣም ሁላችንም በአጠቃላይ ማለት ነው ብዙ አይነት አስተሳሰብና ብዙ አይነት ፍላጎት ያለን ሰዎች እንደመሆናችን መጠን እግዚአብሔርንም ስንፈልገው እግዚአብሔር እንዲመጣ የምንፈልግባቸው ዌዎች ወይንም መንገዶች እኛ በምንፈልጋቸው አቅጣጫዎች እግዚአብሔር እንዲመጣ እንፈልጋለን። ታውቃላችሁ ብዙ ጊዜ ሰዎች እግዚአብሔር ወደ ራሳቸው መንገድና እነሱ በሚፈልጉት ኢንተረስት በእነሱ ፍላጎት እግዚአብሔር እንዲመጣለት የማይፈልግ ሰው የለም። ደግሞ የሚገርመው ነገር እግዚአብሔር የእኛን ፍላጎት ቢያከብርም እንኳን ነገር ግን እግዚአብሔር በእኛ መንገድ አይመጣም። መጽሐፍ ቅዱስ እግዚአብሔር በእኛ መንገድ ይመጣል ብሎ አይነግረንም። እግዚአብሔር የራሱ መንገድ አለው። እግዚአብሔር የራሱ ሀሳብ አለው። እግዚአብሔር የራሱ ፕሮግራም አለው። ክብር ለጌታ ኢየሱስ ይሁን። እግዚአብሔር የሚመጣው እኔና እናንተ በጠበቅነው ጊዜ ሁሉ ላይሆን ይችላል እና መጠበቅ በራሱ ቻሌንጅ፣ መጠበቅ በራሱ ፈተና። በመጠበቅ የምዝሩ በጣም ብዙ ሰዎች ትኖሩ ይሆናል። እኔ አሁን የሚገርመኝ በርካታ ሰዎች ትልልቅ አቅም ይዘው ትልልቅ ጉልበት ይዘው ምናልባትም ከኛ አሁን በዘመኑ ካለን አገልጋዮች በተሻለ መንገድ ሊያገለግሉ የሚችሉ አቅምና ጸጋ ተሸክመው ነገር ግን ቦታና ስፍራ አጥተው እግዚአብሔርን በጓዳ የሚጠብቁ ሰዎች ሊኖሩ ይችላሉ። እነዚህ ሰዎች ልክ እንደ ዕንባቆም ሊጸልዩ ይችላሉ። እውነት ነው። አንዳንዶችን እኮ እንደምታውቁት በቅርብ ጊዜ ያየናቸው በጣም በጥሩ ሁኔታ የተነሱ አንዳንድ ወጣቶችን እያየን ነው። ክብር ለእግዚአብሔር ይሁን። ማለት ጊዜ የሚያመጣቸው ነገሮች አታውቁም። ድንገት የሚፈነዱ ነገሮች አሉ። ልክ እንደነዚህ ደግሞ ከኛም ከነዚህም የባሱ ደግሞ ሌላም አቅም ያላቸው ሰዎች ግን እግዚአብሔርን በመጠበቂያ ላይ እጠብቃለሁ፣ በአምባ ላይ እወጣለሁ፣ ስለ ክርክር የምትመልሰው እከራከራለሁ ብለው እግዚአብሔርን የሚጠብቁ ሰዎች በየጓዳው ሊኖሩ ይችላሉ። ለእናንተ ሰዎች መልእክት አለኝ። እግዚአብሔርን በመጠበቅ መሞት የለም። እግዚአብሔርን በመጠበቅ መዛል ሊኖር ይችላል። መዛል ግን መድከምን ያመጣል እንጂ መሞትን አያመጣም። ዛልን ማለት ግን ወዳጆች የጠፋን ማለት አይደለም። አንዳንድ ጊዜ በመዛል ውስጥ መድከም ሲመጣ ብዙ ነገሮች ከባድ ሊሆኑ ይችላሉ። ታስታውሱ እንደሆነ ኤልያስ እግዚአብሔርን በመጠበቅ አንደኛ ነገሥት ምዕራፍ 19 ላይ እነዛን በርካታ የበዓል ነቢያት የአጸድ ነቢያት አስገደለ፣ አረዳቸው። ቂሶር ወንዝ ላይ ሄደና ለእግዚአብሔር ለአምላኩ እንደቀና ታያላችሁና እነዛን ሁሉ አሳረደና መጨረሻ ላይ ግን ኤልዛቤት ሰማች አይደል? ኤልዛቤት ሰምታ እቺ ጋለሞታ ሴት ምን አለችው? እንደዚህና እንደዛ አድርግብሃለሁ ብላ ማስጠንቀቂያ ያዘለ መልእክት ለኤልያስ ስትልክበት እንግዲህ ይኸውላችሁ ትንሽ ክንፍ የለውም፣ የመልአክ ክንፍ ሰው ነው፣ እንደኔና እንደናንተ ፍጡር ነውና አዘነ። እንደው መጽሐፍ ሲናገር ርቆ ሄደና ከክትክታ በታች ተኛ ይላል። እና ተኝቶ አንድ ጸሎት ነው የጸለየው። ምን ብሎ ነው የጸለየው? እኔ ከአባቶቼ አልበልጥም። ኦልሬዲ ይሄ ሰውዬ ምን እያደረገ ነው? እየዛለ ነው፣ ደግሞ እየደከመ። እኔ ከአባቶቼ አልበልጥም። እኔ አሁን ባለሁበት በዚህ ሁኔታ ውስጥ መቀጠል አልችልም። እኔ መቀጠል የምችል ሰው አይደለሁኝም። ስለዚህ እባክህን ነፍሴን ውሰድ፣ በአጭር አማርኛ ግደለኝ ብሎ ጸለየ። እና ግደለኝ የሚል ጸሎት ወደ እግዚአብሔር ባቀረበ ጊዜ ግን እግዚአብሔር ገደለው አይደለም የሚለው። የሚገርመው እዛው በተኛበት ቦታ ላይ ይሄንን ጸልዮ ኦልሬዲ ተኛ ሰውየው። እና እርግጠኛ ነኝ ሲተኛ በቃ ፈታ ብሎ በቃ ተስፋ የቆረጠ ሰው የሚተኛው አተኛኘትና ነገ የሚነሳ ሰው የሚተኛው አተኛኘት እኩል ላይሆን ይችላል። ምክንያቱም ሀሳብ ላይ ስትሆኑ አንዳንድ እንቅልፍ አይዛችሁም አይደል? ብታኙ ቶሎ ትነሳላችሁ። ኤልያስ ግን ላለመነሳት ብሎ ነው በቃ ሞት ተመኝቶ ነው የተኛው። ነገር ግን የእግዚአብሔር ቃል ምንድን ነው የሚናገረው? ኤልያስ ባለበት ቦታ የኤልያስን ጥያቄ እግዚአብሔር ሰማና ኤልያስን የሚቀሰቅስ መልአክ ላከለት አይደለም? የእግዚአብሔር ስም የተባረከ ይሁን። ስለዚህ ቅዱሳን የእግዚአብሔርን ቃል ማካፈላችሁ በዚህ መንፈስ ነው። እንደዚህ አይነት ህይወት ውስጥ ያላችሁ ማለት አንድ ሰሞን እግዚአብሔር በእናንተ ሰርቶ እግዚአብሔር በእናንተ ተጠቅሞ እግዚአብሔር በእናንተ ተገልግሎ ነገር ግን አሁን
ያ የተገለገላባችሁ አምላክ ያ የተሰራባችሁ አምላክ ህይወት የተዋችሁ እስኪመስላችሁ ድረስ ነገሮች አልጋጠም ጊዜዎች አልሳካ ብለው ማለት ነው ነገራችሁን ትታችሁ በቤት ያላችሁ ብዙ ሰዎች ትኖራላችሁ። ተመልከቱ ኤልያስ እኮ ከነቢያት አንዱ ነው። እግዚአብሔር ያስነሳው ለዛ ለኤልዛቤት ጉልሙትና መውደቅ የአክዓብ ቤት እንዲመታ ነብይ አድርጎ አፉን የተጠቀመበት አቡቴንን ኤልዛቤት ባስገደለችው ጊዜ እግዚአብሔር ቀስቅሶ ከሰፈር ተነስ ሂድ አቡቴንን አባነው ከአክዓብን አግኘው ብሎ እግዚአብሔር እኮ የላከው ነብይ እና መጣና ነገረው። ልክ እርሻው ላይ እሱን አስገድሎ ያለው ነገር በሐሰት አስመስክራ በሐሰት ምስክርነቱ አልቆ እሱ ከተገደለ በኋላ ኤለችና ኤልዛቤት እንደነለችው ባሏን አክዓብን ተነስ አሁን በቃ የምትፈራው አክዓብ ነው አቡቴ ሞቷል አለችው። ከዚያ በኋላ አክዓብ በወጣ ጊዜ እግዚአብሔር ኤልያስን ላከ። ክብር ለኢየሱስ ይሁን። እግዚአብሔር ኤልያስን ላከውና አገኘው እና ምንድን ነው ያለው? አክዓብ ጠላቴ አገኘኸኝን ብሎ ነገር እና ኤልያስ ነገረው። ጠላቴ አገኘኸኝን ሲለው ነገረው። ይኸውልህ አለው የአቡቴን ደም በዚህና በዛ አድርገው እርሻው ላይ እንደዚህ እንዲሁ በድንጋይ እንዲወገድ ታውቃላችሁ። አቡቴን የተገደለው በምን እንደሆነ ታውቃላችሁና አቡቴን ሲገደል በጣም ብዙ ነገር ማለት በሐሰት እግዚአብሔርን ሰድቧል ተብሎ የሐሰት ምስክር ከሐሰት ከሳሽ ጋር ተመታይቶ ማለት ነው። መስካሪዎችም ሐሰተኛ ናቸው፣ ከሳሾችም ሐሰተኛ ናቸው። የእስራኤል ሽማግሌዎች ባሉበት የተፈጸመው እና ለዚህ አሰቃቂ ወንጀል እግዚአብሔር አምላክ ምክንያት አድርጎ የላከው ማንን ነው? ኤልያስን። እና ኤልያስ ሄዶ ነገረው። ዛሬ አለው እንደዚህ ያድርጋል፣ ነገር ግን አለው በአንተ ቤት ከአንተ ዘር ውስጥ አለ ያንተንም ኤልዛቤትንም ደም ምን ይሏል? ውሾች ሬሳቸውን ይበላሉ፣ ደማቸው በዚህ እርሻ ላይ ይወድቃል ብሎ መልእክት የተናገረ ታላቅ ሰው ነው። ስለዚህ ይሄ ሰውዬ ብዙ ከተገለገለበት በኋላ እግዚአብሔር ብዙ የእግዚአብሔር አጀንዳ በህይወቱ ከተፈጸመ በኋላ ይሄ ሰውዬ አዘነ ወይም ማነው ደከመ ይላል። ግን ቢደክም እዛ ቦታ ላይ ሆኖ ደክሞ ግን ሲጸልይ እግዚአብሔር ሄደ፣ በስፍራው ላይ መጣ። ለምንድን ነው እንደዚህ ሆነው? ሲያይ ነገሮች ረዘሙበት እና ኤልዛቤት ቶሎ አልሞተችም፣ ነገሮቹ ቶሎ አልተጠናቀቁም፣ ስደቱ በረታ። እሱ እግዚአብሔርን እያገለገለ ችግሩ ይቀንሳል ይላል፣ ችግሩ እየጨመረ ሄደ። አንዳንዱ መጨረሻ ላይ እሷ ልሳኗ መዘጋት ምላሷ መያዝ ነበረበት። አሁን ግን የእሷ ምላስም አልቆመም፣ ልሳኗም አልተዘጋም። አሁንም እየዛተችብኝ ነው፣ አሁንም እንደዚህ እያደረገችብኝ ነው፣ አሁንም ዛቻ ልካብኛለች ብሎ ደከመ ይላል። እና ወዳጆቼ አንዳንድ ጊዜ እግዚአብሔርን በመጠበቁ ውስጥ ያለው ቻሌንጅ ከባድ ነው እንላችሁ ነው። ይህን ሁሉ ያደረገው ኤልያስ ሞትን እንደተመኘ ታያላችሁ። ግን መጽሐፍ ምን ይላል? ኤልያስ በተኛበት ቦታ ላይ እግዚአብሔር በዛው ስፍራ ሄዶ ለኤልያስ መልአኮችን ላከ። እግዚአብሔር መልአክ ይልክላቸዋል። በዚህ ሁኔታ ላላችሁ ሰዎች በእጃችሁ እግዚአብሔር ሰርቶ በእናንተ ጸጋ ሰዎች ተገልግለው በእናንተ ጸጋ ብዙዎች ባለቤት ሆነው ባለትዳር ሆነው በእናንተ ጸጋ ተጠቅመው ብዙዎች ባለ ሀብቱ ነው። እናንተ ግን ዛሬ በችግር የምትማቅቁ ሰዎች ለብዙዎች እግዚአብሔር እናንተን በረከት በማድረጉ ክብር ለእግዚአብሔር ይሁን። ስለዚህ እኔን ጥለኸኛል፣ በእኔ አገልግሎት ሌሎች ተጠቅመዋል የምትሉ ሰዎች ወዳጆች እንደዚህ እንዳትሉ። ለምን እንደሆነ ልንገራችሁ። እግዚአብሔር አምላክ በእናንተ ስለሰራው ነገር ሌሎችን እግዚአብሔር ሲጎበኝ በእናንተ ጸጋ እግዚአብሔር እንደሰራ የእናንተም ነገር በእናንተ እንደሚሰራ በቦታው ላይ ሆናችሁ እግዚአብሔርን እንድጠብቁ በጌታ ፍቅር አሳስባችሁ ፈልጋለሁ። እና አንዳንድ ሰዎች እንደዚህ ይላሉ፣ እግዚአብሔር ወይ ነገሬ ረዘመ፣ በእኔ ተጠቅመ እንደዚህ ያደርጋል። እንኳን ተጠቀመብህ። አንደኛ እግዚአብሔር ስለተጠቀመብህ በዚህ አጋጣሚ እድል ነው ባይዘው። እግዚአብሔር የሰው ችግር የለበትም። ስለተጠቀመብን እግዚአብሔር ዕቃው ስላደረገን ልናመሰግን ልንኮራ፣ ለጌታ ክብር ልናመጣ እንጂ በእኛ በተደረገው ነገር ሌሎችን ጎብኝተሃል ብለን ልናኮርፍ አይገባም። ለዚህ ነው ኤልያስ በሱ እግዚአብሔር የሰራውን አድንቆ ግን መጨረሻ ላይ በቃ እኔ ብቻዬን ቀርቻለሁ ብሎ ሲያጉረመርም እግዚአብሔር መልእክተኛ ላከ። ኤልያስ አንተ እንደምትለው አይደለም አለ። ምኖች አሉኝ አለ? ለበዓል ያልሰገዱ ሌሎች አሉኝ አለ። እግዚአብሔር ይባረክ። እና እንግዲህ ከዚህ መጽሐፍ ይሄንን ተመልከቱና ወደ ዕንባቆም ልመልሳችሁ። ዕንባቆምም የሚናገረው ይሄንን ነው። ክርክር አለኝ እና በስፍራዬ ላይ በመጠበቂያ ላይ ቆማለሁ፣ በአምባ ላይ እወጣለሁ፣ ስለ ክርክሬም የሚመልሰውን አያችሁ መልስ ይጠብቃል። እግዚአብሔር እንዲመልስለት ይፈልጋል። እግዚአብሔር ይመልሳል። እና በመጠበቅ ውስጥ ያላችሁ ሰዎች ነገራችሁ በመጠበቅ አይዘልም። ይኸውላችሁ አንድ ነገር እመኑኝ፣ እግዚአብሔር እናንተን ለመባረክ ሲፈልግ አንድ ነገር ያደርጋል። ትዝ ይላችኋል፣ እግዚአብሔር ዮሴፍን ማግነን ሲፈልግ የሩቅ ዘመን ረሃብ እግዚአብሔር ጠራ እና የሩቅ ዘመን ረሃብ እግዚአብሔር ጠራና ነገር ግን ምንድን ነው የሆነው?
በሩቅ ዘመን ረሃብና በጥጋብ መካከል እግዚአብሔር ዓመቶችን አዘጋጀ። 7 የሆኑ በጣም ጠንካራ የሚባሉ የጥጋብ ዘመኖች ነበሩ አይደለ? በነዛ በጥጋብ ዘመኖች ላይ ጠንካራ የጥጋብ ዘመን ነበረ። በጣም የሚገርማችሁ ነገር እግዚአብሔር ደግሞ የምንን ዘመን ጠርቶ ነበር? የረሃብን ዘመን ጠርቶ ነበር። 7 ዓመት ማለት ነው። ስለዚህ አንድ ነገር ነው የሆነው። በደህና ጊዜ ዮሴፍ እህል ማከማቸት ጀመረ። በግብፅ ምድር ላይ በጣም ብዙ ስንዴዎች ለፈርዖን የእርሻ ሚኒስትር ተቀጥሮ ትልልቅ ጎተራ ተሰርተው በርካታ ስንዴዎች፣ በርካታ ሰብሎች ተሰበሰቡ። እግዚአብሔር ይባረክ። እና መጨረሻ ላይ ግን በጣም የገርማችሁ ነገር ዮሴፍ ያደረገውን ታውቃላችሁ። 7 ዓመት እህል ተርፎ ነበረ፣ በየቦታው ይደፋ ነበር። ነገር ግን ከዛ በኋላ ረሃብ መጣ። ረሃብ በመጣ ጊዜ ሰዎች መጀመሪያ ገንዘባቸውን ይዘው ከዛ ገዙ። ገንዘባቸው አለቀ። ከብታቸውን ይዘው ሄዱ። ከብታቸው አለቀ። ከዛ ልጆቻቸውን ይዘው ሄዱ። ልክ እንደዚህ እያደረገ ያንን የረሃብ ዘመን እንዳለፈ የሚገርመው ነገር የ7 ዓመት የተከማቸው ግን ያ በጎተራ ያለው እህል ግን ነቀዝ አልበላውም። ክብር ለኢየሱስ ይሁን። ለ7 ዓመት ነቀዝ አልበላውም፣ ተከማይቷል። አያችሁ፣ ያ የተቀመጠው ግን ለመከራ ዘመን ምን ሆነ? ማስመለጫ ሆነ። ለመከራ ዘመን ምን ሆነ? መዳኛ ሆነ። ዛሬም በዚህ አይነት ህይወት ውስጥ ያለን ሰዎች አንድ ነገር ልላችሁ እፈልጋለሁ። እግዚአብሔር በእናንተ ጸጋ አስቀምጡ፣ በእናንተ ቃል አስቀምጡ። እናንተን እግዚአብሔር የምትመግቡበትን ጎተራ በውስጣችሁ አኑሮ ያለ ሰዎች እመኑኝ፣ የእናንተ ነገር ነቀዝ አይበላውም። ጌታ ሆይ የሀገር መልእክት እኮ ነው ውስጥ ያለው። ጌታ ሆይ እኔ ውስጥ እኮ ያለው ቅባት፣ እኔ ውስጥ ያለው የቃል መገለጥ የምትሉ በጣም በርካታ ቅዱሳን የተወደዳችሁ እግዚአብሔር ሰዎች ትኖራላችሁ። እውነት ነው፣ ትልልቅ አቅም እግዚአብሔር የሰጣችሁ ሰዎች ትኖራላችሁ። ነገር ግን እመኑኝ፣ የእናንተ ነገር የተቀመጠው እግዚአብሔር ለክብር ቀን ያስቀመጠው። የእናንተ ነገር በረሃብ ቀን የሚመጣ ምግብ እንደሚጣፍጥ የእናንተ ነገር በከበረ ጊዜ ይመጣል። አሁን ባለው በዚህ ሁኔታ ውስጥ በርካታ ነገር ባለበት እዚህ ጊዜ ውስጥ እግዚአብሔር የኔና የእናንተን ነገር መስራት ከፈለገ ልክ እንደ ዮሴፍ የእናንተና በእናንተ ውስጥ ያስቀመጠው ነገር ነቀዝ አይበላው። ለመከራ ቀን ታወጡታላችሁ። ክብር ለእግዚአብሔር ይሁን። እና አንድ ነገር ነው የማካፈላችሁ። እግዚአብሔር በእናንተ ጠቅጥቋል። እግዚአብሔር በእናንተ ጸጋ አስቀምጧል። አንዳንዶች እንደዚህ ይሉኛል፣ ብዙ ሰዎች ያወሩኛልና እግዚአብሔር በእኔ ውስጥ ትልቅ ጸጋ አስቀምጧል፣ ትልቅ ሸክም አለው ውስጤ እና በርካታ ሸክም እንዳለ ይናገራሉ። ሸክም አለብኝ። አዎ ሸክም ሊኖር ይችላል። ክብር ለኢየሱስ ይሁን። ነገር ግን ይሄ ሸክም እግዚአብሔር የሰጣችሁ ሸክም፣ በውስጣችሁ ያለው ሸክም ሆኖ አይቀርም፣ ለስራ ይሆናል። የተጠቀጠቀ እግዚአብሔር በእናንተ ውስጥ ያስቀመጠው ነገር ካለ የእናንተን ነገር ያወጣዋል። እና ይሄ እግዚአብሔርን በመጠበቅ የምትዝሉ፣ በእግዚአብሔርን በመጠበቅ የምትፈተኑ ሰዎች እግዚአብሔር ወደ እናንተ ቦታና ወደ እናንተ ስፍራ እግዚአብሔር ይመጣል። በመጠበቅ መዛል ሊኖር ይችላል፣ ግን አትጠፉ። በመጠበቅ ትፍገመገሙ ይሆናል፣ ግን አትወድቁ። ክብር ለእግዚአብሔር ይሁን። እግዚአብሔርን በመጠበቅ ውስጥ ነው ድል ያለው። ለዚህ ነው ሰቆቃወ ኤርምያስ ምዕራፍ 3 ላይ የእግዚአብሔር ቃል ሲናገር በጣም ይገርመኛል። የእግዚአብሔር ቃል ሲናገር ነፍሴ እግዚአብሔርን እድል ፈንታዬ ነህ ትለዋለች። ሰው ዝም ብሎ እግዚአብሔርን ተስፋ ቢያደርግ መልካም ነው፣ እግዚአብሔርን በስፍራው ቢጠብቅ ጥሩ ነው እያለ እግዚአብሔርን በመጠበቅ ስላለው ነገር ይናገራል። ስለዚህ መጠበቅ ከዚህ ነው የሚጀምረው ማለት ነው። እና ስለ ክርክሬ ይሄ ሰው የሚናገረው ክርክር አለ። እንደዚህ አይነት ክርክር ያላቸው ሰዎች አላችሁ። አንዳንድ ጊዜ ያው ሰዎች አይደለም ብዙ ሰዎች ይናገራሉ። ከብዙ ሰዎች ከአንዳንዶች ጋር እናወራለን። እኔ እኮ እግዚአብሔርን እንጠብቃለሁ፣ እኔ ውስጥ እኮ ትልቅ ነገር እያለ እግዚአብሔር ሰጥቶኝ፣ እግዚአብሔር በውስጥ ያስቀምጦ እንዴት እና ከላይ እንደዚህ አይነት አንዳንድ ሰዎች ታውቃላችሁ አይደለም። የአንዳንድ ሰዎች አገልግሎት እንደ ፈንዲሻ ድንገት ይፈነዳል። ምንም ማድረግ አይቻልም። ምንም ዋጋ ሳይከፍሉ በቃ ሀገር ይሞላሉ። አንዳንዱ ደግሞ በቃ በደንብ አድርጎ ሲገረገብ ሳይሆን እስኪበስል ይቀቅለዋል። እና ተቀቅሎ የወጣውም ለእግዚአብሔር ነው፣ ፈጥሮ የወጣውም ለእግዚአብሔር ነው። ስለዚህ በቀደሙን ሰዎች ላይ ኮምፕሌን አናርግ። እግዚአብሔርን በመጠበቅ እግዚአብሔር ወደኛ ስፍራ እንደሚመጣ እንመን። ለኛ የተሰጠን የኛ ነው። እግዚአብሔር የኛን ነገር ለኛ ነው የሰጠን። ስለዚህ በሌሎች ላይ ኮምፕሌን በማድረግ እኔ እግዚአብሔርን አንዳንድ ሰው ይላሉ እኔ ጸልያለሁ፣ እኔ ጾማለሁ፣ እሷ ግን እንደዚህ ታደርጋለች። ልክ እንደ ፍናና ማለት ነው። ፍናና በጣም ትወልድ አልነበረም? ሐና ደግሞ እግዚአብሔርን ትጠብቅ አልነበረም? ምንም ማድረግ አይቻልም። አሁን ሰው የሚኖረው ምርጫው ላይ ነው። በጎረቤቶቻችን በረከት ልንቀር አይደለም። እግዚአብሔር አምላክ ወደ እናንተ እስኪመጣ ድረስ፣ እግዚአብሔር ወደ ህይወታችሁ እስኪመጣ ድረስ እግዚአብሔርን መጠበቅ ነው ያለባችሁ። የእናንተ ነገር የእናንተ ነው። የእናንተ ነገር የጓደኛችሁ ሊሆን አይችልም። የእናንተ ነገር ከጓደኛችሁ ጋር ሊወዳደር አይችልም። እግዚአብሔር እናንተን ማውጣት ከፈለገ እግዚአብሔር ለእናንተ የቀጠረው የክብር ቀን በፊታችሁ አለ።
ስለዚህ መጽሐፍ እንደሚናገር እንደ እግዚአብሔር ቃል ይሄ ሰው ስለ ክርክሬ ምንድነው የምትከራከሩት? ቅዱሳን ምንድነው? አገልጋዮች፣ እግዚአብሔር ሰዎች በምንድነው እየተከራከራችሁ ያላችሁት? አንዳንዶች ለምን አትፈርድልኝም ነው። አንዳንዶች ለምን ወደ እኔ አትመጣም ነው። አንዳንዶች መቼ ነው ወደ እኔ የምትመጣው ነው። አዎ የጥያቄያችን አይነት ይለያያል። ዳዊት 101 ላይ ሲናገር ወደ እኔ መቼ ትመጣለህ ብሎ ጠየቀ። ክብር ለእግዚአብሔር። መቼ ነው ወደ እኔ የምትመጣው? እኔ እፈልግሃለሁ። መቼ ወደ እኔ ትመጣለህ? መቼ ወደ ጉዳዬ ትመጣለህ? መቼ ወደ ነገሬ ትመጣለህ? መቼ ነው የኔን ነገር የምታየው? ዳዊት ጥያቄ ነው፣ ሙግት አለው። እግዚአብሔርን ይጠይቃል። መቼ ትመጣለህ? እመኑኝ ቅዱሳን፣ በእንዲህ አይነት ህይወት ላላችሁ ስራ መቀየር እፈልጋለሁ፣ ግን መቼ ነው እግዚአብሔር ከዚህ ካለሁበት ስራ ለይቶ ወደ ሌላ የሚወስደኝ? እኔ ማለት ኑሮ እንዲሻሻል እፈልጋለሁ፣ ግን መቼ ነው እግዚአብሔር የሚጎበኘኝ? በቃ አንዳንድ ሰዎች እንደሚናገሩት ማለት ነው። አንዳንድ ሰዎች እኔ እግዚአብሔር ወደ ስሞት ነው ወይ የምታስበኝ የሚሉ ሰዎች አሉ። ወዳጆቼ እመኑ፣ እግዚአብሔር እመጣለሁ ካለ ይመጣል። እግዚአብሔር እፈርዳለሁ ካለ ይፈርዳል። ልክ ዮሴፍን እነዛን ዓመታት ስንዴ እንዲገዛ ጎተራ እንዲሰራ ለምን የሚመጣውን የመከራውን ዘመን ለማለፍ አሁን መዘጋጀት አለበት። እመኑኝ ቅዱሳን፣ በጓዳችሁ እየተዘጋጃችሁ ያላችሁ በመሰዊያ ስፍራችሁ ላይ ጠንካራ ጾምና ጸሎት፣ ጠንካራ ሪሌሽን ከእግዚአብሔር ጋር፣ ጠንካራ የቃል እውቀት ያላችሁ፣ ጠንካራ የመጽሐፍ ቅዱስ ጥናት የምታደርጉ፣ እግዚአብሔርን በስፍራ በቦታ የምትጠብቁ ሰዎች እመኑኝ፣ እናንተ ከተሸሸጋችሁበት የምትገለጡበት ዘመን እግዚአብሔር አምላክ ከፊታችሁ አዘጋጅቷል። እናንተ ስትገለጡ መድኃኒት ይዛችሁ ትገለጣላችሁ። እናንተ ውስጥ ያለው መድኃኒት ለሀገር ይበቃል። እናንተ ውስጥ ያለው ቅባት ትውልድን ይታደጋል። እናንተ ውስጥ ያለው አቅም ለትውልድ ይበቃል። እግዚአብሔር የሸሸጋችሁ ለክብር ነው። ስለዚህ እመኑ፣ የመሸሸግ ዘመን እንዳለ የመገለጥም ዘመን አለ። ወዳጆቼ የመደበቅ ዘመን አለ። ወዳጆቼ የተራራ ዘመን አለ። እግዚአብሔር ከምድረ በዳ ወደ ሜዳ፣ ከሜዳ ወደ ከፍታ የሚያወጣበት የክብር ዘመን አለው። ያ ጊዜ ሲመጣ የእናንተ ነገር በመብራት ተፈልጋችሁ እንኳን አትገኙም። ለምን? እግዚአብሔር በህይወታችሁ ካደረገው አጀንዳ የተነሳ እግዚአብሔር በእናንተ ላይ የዘላለም አጀንዳ ስለሚያስቀምጥ እናንተ ቀላል አትሆኑ። ስለዚህ ጌታን በመጠበቅ በመጠባበቅ በእግዚአብሔር ፕሮግራምና የዘላለም አጀንዳ ውስጥ ያላችሁ ወገኖቼ እነግራችኋለሁ፣ ዮሴፍ ለመከራ ቀን እንዳዘጋጀ እግዚአብሔር በእናንተ ውስጥ ቅባት ያስቀመጠው ለመከራ ቀን ነው። ነገ ለሀገር የምትጠቅሙ፣ ነገ ኢትዮጵያን ከጉድ የምታድኑ፣ ነገ የኢትዮጵያን ኢኮኖሚ የምታነሱ እናንተ ናችሁ። ስለዚህ እንደ ዕንባቆም በመጠበቂያችሁ ላይ የቆማችሁ፣ በአምባ ላይ የወጣችሁ፣ ጌታን ስለ ክርክራችሁ እንዲመልስላችሁ የምትጠብቁ የምትጠባበቁ፣ እግዚአብሔርን በዋና ዋና ርዕስ አንደኛ መቼ ነው ኃጢአተኛና አመፀኛ እንደ ልቡ እየኖረ ጻድቅ ደግሞ እየተቀበረ የሚኖረው? መቼ ነው ሐሰተኞችና ሌቦች እየካበተ በሀብትና በኑሮ እየካበቱ እግዚአብሔርን የሚጠብቁ የቆረቆዙ የምትሉ ጥያቄ ያላችሁ፣ ይሄ በጓዳ የምታወሩት የብዙ ሰው ጥያቄ በጓዳም በአደባባይ የሚወራ ወሬ ነው፣ ይታወቃል። እንዴት ነው እኔ እየጸለይኩኝ እንዲህ ነኝ እንትና እንዲህ እያሉ እንዲህ ናችሁ የምትሉ ብዙ አላችሁ። የጊዜ ጉዳይ ነው። ዩርሲ እግዚአብሔር አምላክ ነገር ሲቀይር ታያላችሁ፣ ትመለከታላችሁ። እግዚአብሔር ይቀይራል። እግዚአብሔር ይባረክ። ቀን እስኪመጣለት ጌዴዎን ያደረገው ነገር ምንድን ነው? መጽሐፍ ሲናገር በጣም የሚገርመኝ ነገር መሳፍንት ምዕራፍ 6 ላይ ሚዲያማውያን እየመጡ ባስጨነቋቸው ጊዜ፣ ግራ ባጋባቸው ጊዜ፣ ሚዲያም እየመጣ ግራ ባጋባቸው ጊዜ አለቦታው ቦታ ቀየረና ገባ። ወይን መጥመቂያ ውስጥ ገብቶ ስንዴ መውቃት ጀመረ። የእስራኤላውያን ባህል አይደለም ስንዴ መውቂያ ወዳጆቼ፣ ውድማ አለ እዛ ነው የሚወቃው። ይሄ ሰው ግን ወደ ወይን መጥመቂያ፣ ወይን ወደሚረገጥበት ወደሚጨመቅበት ቦታ ገብቶ ከፍራቱ ከችግሩ ከስቃዩ ሚዲያምን ከመፍራቱ የተነሳ ተሸሸገ፣ ተደበቀ። እዛ ውስጥ እያለ እግዚአብሔር የለም እያለ እየተናገረ በመጠበቅ ነፍሱ ስለዛለች እያዘነ እያለ ነው ድንገት የእግዚአብሔር መልአክ ወደ እሱ ሄደ። እንደ ጌዴዎን አለ እንደ ጌዴዎን አይነት ህይወት የምትኖሩ ሰዎች ትልልቅ አቅም ይዛችሁ ትልልቅ ጸጋ ይዛችሁ ጊዜ ያልገጠማችሁ ወጣ ያልወጣላችሁ አቅም ሳያንሳችሁ ፖቴንሻል ሳያንሳችሁ ምላስ ሳያንሳችሁ ማድረግ መናገር ሳያንሳችሁ ብዙ ጊዜ እንደምናገረው አንዳንድ ሰዎች ተክለ ሰውነት ሳያንሳቸው ውበት ሳያንሳቸው የእግዚአብሔር ፕሮግራም እስኪመጣ ድረስ የሚጠብቁ እህቶች እንዳሉ ወንድሞቹም እንደዚሁ አንዳንድ ሰዎች ይላሉ እንዴ ምን ሆኜ ነው? ለምንድን ነው ወደ እኔ ህይወት እንዴት ነው ጉብኝት የማይመጣው? ለምንድን ነው የኑሮ ጉብኝት፣ የትዳር ጉብኝት፣ የስራ ጉብኝት የማያገኘኝ የሚሉ ወንዱም ሴቱም አለ። ወዳጆቼ በተክለ ሰውነት በውበት አይደለም ወዳጆቼ፣ በምርጫም በብልጠትም አይደለም በሩጫም አይደለም ወዳጆቼ። አንድ ነገር እመኑኝ፣ እግዚአብሔር አምላክ ለእናንተ የቀጠረው የክብር ጊዜ ይመጣል።
ያ የክብር ጊዜ ሲመጣ ልክ ጌዲዮንን ሂዶ እዛ ወይን መጥመቂያ ውስጥ በተደበቀበት ቦታ እግዚአብሔር እጁን ይዞ እንዳወጣው እመኑኝ፣ እግዚአብሔር እጃቸውን ይዞ ያወጣቸዋል። ክብር ለኢየሱስ ይሁን። እግዚአብሔር እጁን ይዞ አወጣው። እግዚአብሔር ምን አለ? አንተ ታላቅ ሆነ፣ አንተ የሚዲያምን መንፈስ ብቻ አይደለም ማለት ትመታቸዋለህ። ሚዲያም አለ እንደ አሸን ፈልተዋል፣ ነገር ግን እንደ አንድ ሰው ሰብሰብ አድርገህ ትመታቸዋለህ። ከዚህ በኋላ አለ ነፃ አውጪ። ክብር ለኢየሱስ ይሁን። ይህን ባለው ጊዜ ምን አለ? እኔ የተጠቃው ነኝ፣ ከቤቴም የመጨረሻ ልጅ ነኝ። ነገዴም የሚናሴ ነገር ነው፣ በጣም አናሳ ነገር ነው። ወዳጆች አናሳ ነገር ልትሆኑ ትችላላችሁ፣ በእናንተ እይታ ነው። ይህ ሰው በራሱ ፕሮግራም፣ በራሱ እይታ፣ በራሱ መነጽር ቤቱን ሲያይ፣ ሰፈሩን ሲያይ፣ ቤተሰቡን ሲያይ፣ ድህነቱን ሲያይ፣ የዘሩን ኢኮኖሚ ሲያይ እኔ ለዚህ አልበቃም ማለት። ወዳጆቼ እግዚአብሔር ሲሰራ ቃሉንና ክንዱን አምኖ እንጂ የእናንተን ዘርና ባግራውንድ አጥንቶ አይደለም። እግዚአብሔር ሲሰራ ቃሉንና ኪዳኑን አምኖ። ስለዚህ ጌዲዮንን አለ ከተደበቀበት እግዚአብሔር ይዞት ወጣ። እየዛለ ይሰራል፣ እየዛለ ልክ እንደ ኤማውስ መንገደኞች ሉቃስ 24 ላይ ታስታውሳላችሁ አይደል? የኤማውስ መንገደኞች እየዛሉ ስለ ኢየሱስ ያወራሉ። እየዛሉ ወደ ኢየሩሳሌም እኮ ከኢየሩሳሌም ወጣው ነው የሚሄዱት እና ነገር ግን ጌታ መጣ አይደለ? እየዛላችሁ እያወራችሁ፣ እየዛላችሁ እየደከማችሁ፣ እየዛላችሁ እየጠበቃችሁ፣ ነገር ግን መጨረሻችሁ ጥፋት አይሆንም። እግዚአብሔር አምላክ ከጥፋት የሚያወጣ የበረከት ጉብኝት ይዞላችሁ ይመጣል። ስለዚህ ይህን መልእክት የምትከታተሉ ቅዱሳን የመልእክቴ ዋናው ሐሳብ ዕንባቆም ምዕራፍ 2 ቁጥር 1 ነው ለማውራት ወይንም ለመተረክ የሞከርኩት። እንደ ምሳሌ ያነሳሁላችሁ ዮሴፍን አንስቼላችኋለሁ። እነዛ ዓመታት ስንዴ እንደ ልብ የሆነበት ዓመታት ለዛ ዓመታት አስቀምጦ መጨረሻ ላይ የተጠራውን እነዛን 7 የረሃብ ዓመታት ዮሴፍ በጥበብ እንደተበቀለ እንደገናም ደግሞ የዮሴፍ የተከማቸውን ስንዴ ነቀዝ እንዳልበላው እግዚአብሔር አምላክ ይሄን ምሳሌ እንዳነሳ ነግሯቸዋል። ነገራችሁን ይዛችሁ እየጠበቃችሁ ያላችሁ ሰዎች እግዚአብሔርን በመጠበቅ በስፍራችሁ ሆናችሁ የእናንተ ውስጥ ያለው ጸጋ ነቀዝ አይበላው። የእናንተ ውስጥ ያለው ፖቴንሻል ነቀዝ የሚበላው አይደለም። እግዚአብሔር ለመከራ ቀን መፍትሄ አድርጎ አስቀምጧቸዋል። አንዳንዶቻችሁ እግዚአብሔር ለችግር ቀን የሰወራችሁ ልጆች አላችሁ። በዚያ ቀን እናንተ ናችሁ የምትፈልጉት። እንደ ሚክያስ ክብር ለእግዚአብሔር ይሁን። እንደ ሚክያስ ሰው በሞላበት ነቢይ በሞላ ቤት መጣ ምንም ላታደርግ ትችላለህ። እግዚአብሔር ስምህ እንዳይጠፋ ደብቆ አስቀምጦ ይሆናል። እግዚአብሔር ቀን ቀጥሮልህ ይሆናል። አንተን ብቻውን ለመግለጥ ታውቃላችሁ አይደል? ሚክያስ ይፈለጋል። ያ ዘመን ሲመጣ ትፈለጋላችሁ። ያ ዘመን ሲመጣ ከጓዳ ትወጣላችሁ። ክብር ለኢየሱስ ይሁን። ሚክያስ የተፈለገው ትዝ ይላችኋል አይደል? የእስራኤል ንጉሥ ተጠራ። ከሰማርያ ንጉሥ ጋር ተነጋገሩ። አክዓብ አስጠራው። ከዛ በኋላ ኢዮሳፍጥ መጣ። የሰማርያ ንጉሥ የይሁዳ ንጉሥ ተሰባሰቡና ሁሉም ነቢያቶች አንድ ቃል መናገር ጀመሩ። ውጣና ውረስ፣ ውጣና ተከናወን፣ ውጣና እንደዚህ ያደርጋሉት። እና በጣም የሚገርመው ነገር ያን ንጉሥ እንደዚህ ያለው ኢዮሳፍጥ እየሰማ ነው። ኢዮሳፍጥ ያውቃል። የእስራኤል ንጉሥ ኢዮሳፍጥ በደንብ ያውቃል። እና አንድ ነገር ሆነ። ምንድነው የሆነው? ሁሉም ከጨረሰ በኋላ እንውጣ አብረን እንሂድ ብለው ቃል ተገባብተው እነዚህ 3ቱ ነገስታቶች በኢኮኖሚ በፖለቲካ አንድ ጠላታቸውን የጋራ የመውጋር ልምድ አላቸውና ልክ ይህንን አድርገው እንትን ሲሉ ከዛ በኋላ ትንሽ ቅር አለው ኢዮሳፍጥ። የእግዚአብሔር አጀንዳ ያለበት እንዲህ አይነት ሰው እግዚአብሔር አይከልክላችሁ። አንዳንድ ጊዜ አንዳንድ ስብሰባ ላይ ሁሉም እንደ አክዓብ ሲሆን ወዳጆቼ ኢዮሳፍጥ ከሌለ መበላት አይቀርም። አንዳንድ ጊዜ ልዩነት ያለው የእግዚአብሔር ድምፅ ያለበት ሰው ከአመፀኞች ጋር አይስማሙ። ግዴታ በሁሉ ስብሰባ ላይ አንድ መሆን አይጠበቅባቸውም። እና ከዛ ቅር አለው ትንሽ። ምን ነው ሲለው አይ እንደው ሚክያስ ቢመጣስ ብሎ ነገረው። እንደው ሚክያስ ቢመጣ ሲለው ምን አለ አክዓብ? በጣም ይገርም ነው። እሱ ስለኔ ደህና ነገር አይናገርም። እሱ ስለኔ ደህና ነገር እሱ አይናገርም። እና ግድ የለም ማለት ግድ የለም ይምጣ አለው። እሺ ይምጣ ግን ነገር ያለው ስለኔ ጥሩ ነገር አይናገር። ሰውየው እየመረጠ የሚቀልበው ጥሩ የሚናገሩለትን ልክ እንደዚህ ዘመን ማለት ነው። ማኖፍ ጋር ምናምን የሚሉንን ሰዎች እንደማለት ማለት እና ጥሩ የሚናገርለትን ሰው ነው የሚፈልገው። ከዛ በኋላ እሺ ይምጣ ተባለ። ሰውየው መጣ እና ሰውየው መጣ። አንድ ነገር ነገረው። እኔ አለው ነግሬሃለሁ፣ እግዚአብሔር ከነገረ ውጭ ሌላ እንዳትነግረኝ ብሎ አማነው እና ያውቃል። እና እሱም እሺ እኔ እግዚአብሔር ያለኝን እናገራለሁ አለ። እና አንዳንድ ነቢያቶች አግኝተውት ግድ የለም አንድ እንሁን በአንድ መንፈስ እንናገር ብለው ነገሩት። እና ሶዶቅያስ ሁሉ ነገረው እንደዚህ እንድታደርጋለሁ እኔ እግዚአብሔር ያለኝን እሱን እናገራለሁ አለ። ከዛ መጣና ሂድና ተከናወን አለ። ከልቡ እንዳልሆነ ስለገባው ደግሞ ጠየቀው። እውነት ነው ወይ? ግድ የለህም የልብህን ንገረኝ ሲለው ነገረው። በኋላ እስራኤል አለ
ጠባቂ እንደሌላቸው በጎች በተራራ ላይ ተበትነዋል ሲል ወዲያውኑ በቃ ደሙ ፈላ። ነገረው ለዮሳፍጥ። አልነገርኩህም አለው። ይሄ ሰው ስለ እኔ መልካም አይናገርም አላልኩህም ወይ? አይናገርም። ከዛ ምን አለ? እንደዚህ ያለ የምፈልገው ቃል እሱ ነው። እኔ እስክመለስ ድረስ የመከራ እንጀራ ይብላ፣ በወይኒ ይቀመጥ፣ የመከራ ውሃ ይጠጣ ብሎ አዘዘ። የእግዚአብሔር ሰው ግን ምን አለ ሚክያስ? አንተ በደህና ከተመለስ እግዚአብሔር በእኔ አልተናገረም። አይገርማችሁ? እንደዚህ አይነት በጣም የሚገርም ግንባራቸው ለጥይት የሰጡ ደረታቸው ለድንጋይ ያዘጋጁ የታመኑ መልእክተኞች አሉ። እነዚህ መልእክተኞች የሚፈለጉት በሰርግ ቀን አይደለም፣ በፌስታ ቀን አይደለም፣ በመከራ ቀን። ያንን የአካብን እብደት እግዚአብሔር አምላክ ፍጻሜ ያስያዘው በሚክያስ ምክንያት ነው። ስለዚህ አንዳንድ ጌታን የምትጠብቁ ሰዎች ዛሬ ላትፈለጉ ትችላላችሁ። ያጸር ነቢያት ይሆናሉ ዛሬ የሚፈለጉት። የእናንተ ጊዜ ግን ይመጣል። ስለዚህ እግዚአብሔር ኦሪጂናል ነገር እናንተ ውስጥ አስቀምጧልና ዛሬ ጌታን በመጠበቅ እንደው በቃ አልመጣልኝም፣ ጸጋዬን ጥዬ ጥሬን ጥዬ ወደ ስራ ልውጣ የምትሉ ጥሬን ጥያለሁ፣ ጸጋዬን ጥያለሁ፣ እኔ በቃ ጌታን እየጠበቅኩ ነበር ብላችሁ ብልቅ እንደ ኤርምያስ እንደ ኤልያስ ነፍሳችሁ የዛለ የስንፍና ቃል ካፋችሁ የምታወጡ አገልጋይ ቅዱሳን እህቶችና ወንድሞች፣ ሌሎችም ቅዱሳን ይሄን መልእክት እንደው በታሪክ አጋጣሚ ካገኛችሁት እመኑኝ፣ ለእናንተ መልእክት አለኝ። እግዚአብሔር እናንተን ለመከራ ቀን የሆነ ለበረከትም ቀን የሆነ ትልቅ ስንቅ አስይዟል። ሀገርን ከጥፋት የምትታደጉ እግዚአብሔር ከውድቀት በእናንተ ሰውን የሚታደግ በእናንተ አገልግሎት የሞቱ ከሞት አፋፍ የሚመለሱበት እግዚአብሔር በእናንተ ቅባት ርካሹን የሚያዋርድበት የከበረውን ሀብት ወደ ምድር የሚያመጣበት ጊዜ እየጠበቃችሁ እንጂ እግዚአብሔር ትቷችሁ አይደለም። ክብር ለእግዚአብሔር ይሁን። ስለሆነም ይህን የእግዚአብሔርን ቃል እያካፈልኳችሁ ዕንባቆም ምዕራፍ 2ን በደንብ አድርጋችሁ እዩት። ጊዜው እግዚአብሔር አምላክ ወደ እናንተ የሚመጣበት ጊዜ ነው። በመጠበቅ ዝያለሁ የምትሉ ሰዎች በአምባዬ ላይ በመጠበቂያ ላይ ቆማለሁ፣ በአምባ ላይ እወጣለሁ፣ ስለ ክርክሬ ስለ ጥያቄም የሚመልስልኝን አውቅ ዘንድ እመለከታለሁ እንዳለ ዛሬ በጌታ በኢየሱስ ስም እይታችሁ ይስተካከል፣ አስተሳሰባችሁ ይስተካከል። ጌታ ባስቀመጣችሁና ባኖራችሁ ቦታ ራሱ ይመጣል። አላጋዥ ይረዳችኋል። የዚህ ሰው ጥያቄ ኃጢአተኞች ጻድቁን እየዋጡ ነው፣ ግን እስከ መቼ? የመጀመሪያው ጥያቄ ነው። ሁለተኛው ጥያቄ ደግሞ መቼ ነው መጣ ወደ እኔ የምትፈርደው? ሁለተኛው ጥያቄ ነው። ሶስተኛውስ ጸሎት የማትሰማው እስከ መቼ ነው? ሰውየው በቃ ሞጋች ነው ከእግዚአብሔር ጋር በቃ ክርክር የገጠመ ሰውዬ ነው። ጸሎት አትሰማም ይለዋል፣ እንዲያታረግም ይለዋል። ግን ሰውየው መልእክት ይዞ ነው፣ ተራሱ አይደለም፣ ቃል አለው። ስለዚህ እንደዚህ አይነት እንደ ዕንባቆም አይነት ጥያቄ ይዛችሁ የሀገር ጥያቄ፣ ትልልቅ ጥያቄ፣ የኔሽን ጥያቄ ይዛችሁ ታላላቅ ነገር ይዛችሁ ቁጭ ያላችሁ ምናልባት አጥር ውስጥ ያላችሁ ኬላ የተዘጋባችሁ ሰፈርና መንደር ያወጣችሁ ወደ አደባባይ መውጫ መንገዱ የጠፋባችሁ ሰዎች እመኑኝ፣ የዕንባቆም አምላክ እግዚአብሔር ወደ እናንተ ይመጣል። የዛን ጊዜ የእናንተን ስም ለነፋስ ይሰጠዋል። እግዚአብሔር ይመጣል፣ ነገራችሁ ይጎበኛል። ለመከራ ቀን የተዘጋጀው ቅባታችሁ ወደ አደባባይ ይወጣል። እግዚአብሔር ለመከራ ቀን መድኃኒት፣ ለችግር ቀን ፈውስ፣ ወዳጆቼ ለሐዘን ቀን መጽናናት ሊያደርጋችሁ እንደቀጠረ አትርሱ። በእናንተ ምክንያት ክብር እንጂ ውርደት አይሆንም። እግዚአብሔርን ጠብቁት፣ ይመጣል፣ ጸሎታችሁ ይመለሳል። እግዚአብሔር ነገራችሁን ይባርክ። የጌታ ጸጋ ከሁላችሁ ጋር ይሁን። ሻሎም